ቀዳም ስዑር እንኳን አደረሳችሁ። ነው የሰሙን ሕማማትን ዕለታት አሳልፈን በዓለ ስቅለትን ማክበረን እንዲሁ የቀዳም ስዑር በዓል ላይ እንገኛለን። እንግዲህ ቀዳም ስዑር የሚለው በአራት ትርጉሞች የሚተረጎም ነው። ስዕረ ለመለመ፣ ስዕረ ፈወሰ፣ ሰዓረ ሻረ፣ ሰዓረ አሰናበተ በሚለው በእነዚህ በአራቱ የሚፈታ ነው። የመጀመሪያው ቀዳም ስዑር ማለት የለመለመ ቅዳሜ ማለት ነው። ስዕረ ለመለመ ይላል። ሳኢር የሚለው ከዚህ ይወጣን ለምለም ማለት ነው። ስዑር የለመለመ፣ ቀዳም ስዑር ሲባል ለምለም ቅዳሜ ወይም የለመለመ ቅዳሜ ወይም አረንጓዴ ቅዳሜ ማለት ነው። ለምንድን ነው ለምለም ቅዳሜ አረንጓዴ ቅዳሜ የለመለመ ቅዳሜ የሚባለው? ለምንድን ነው ቢባል ቄጤማ የሚሰጥበት ስለሆነ ነው። ባጭሩ እንደሚታወቀው ኦሪት ዘፍጥረት ምዕራፍ 8 ከቁጥር 11 ጀምሮ ባለው ታሪክ የተመሰረተ ነው። እንደሚታወቀው የጥፋት ውሃ በዘነበ ጊዜ ኖህ ርግብን ልኳት የመጀመሪያው ማረፊያ አታ ተመለሰች። በሁለተኛው ግን የለመለመ የወይራ ቅጠል ይዛ ተመልሳለች እና ይሄ የሚያሳየው የውሃው የጥፋት ውሃ መጉደሉን የሚያሳይ ነበር። ይሄም ምሳሌ ነው። እኛም በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ነፍሳትን ከሲኦል አውጥቶ የጥፋትን ውሃ እንዳጎደለ የመርገምን ውሃ እንዳጎደለ ሐጸመ የመርገም ነትገማ የኃጢአት የመርገም ውሃ ጎደለ የኃጢአት ውሃ ጠፋ ብለን ይህንን ለማብሰር ቄጤማ ይዘን ገብረ ሰላመ በመስቀሉ ሰላምን አደረገ፣ ትንሣኤው አጋደ፣ ትንሣኤውን ገለጠ እያልን የምስራች የምንናገርበት ስለሆነ በዚህ ምክንያት የለመለመ ቅዳሜ ይባላል። አረንጓዴ ቄጤማ፣ የለመለመ ቄጤማ፣ እርጥብ ቄጤማ ይሄ የሚታደልበት ስለሆነ ነው። ያው በብዙ እንደተለመደው በአማርኛ የሚባል አባባል አለ። ዲያብሎስ ታሰረ ጌታ ተመረመረ ይባላል። ምን ማለት ነው? ዲያብሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት ቆሞ እሱ ዲያብሎስን ያሳፈረበት፣ በሄሮድስ ፊት ተንቆበት ተተፍቶበት ግን ዲያብሎስን ደግሞ ድል ያደረገበት፣ በገዢዎቹ ፊት በሊቃነ ካህናቱ ፊት ጌታ ቀርቦ ነገር ግን በመቅረቡ ዲያብሎስን ድል እያደረገው እያሳፈረው ያሸነፈው በመጨረሻም በመስቀሉ ኃይል ቀጥቅጦ እንዳሸነፈው የምናሳይበት ምስጢር ነው። ስለዚህ ቄጤማ የሚታደልበት ስለሆነ በዚህ ምክንያት ቀዳም ስዑር ይባላል። የለመለመ ቅዳሜ፣ ለምለም ቄጤማ፣ የምስራች ብስራት ወንጌል የሚነገርበት ዕለት ስለሆነ ቅዳሜ፣ በዚህ ምክንያት ቀዳም ስዑር ይባላል። ሁለተኛ ቀዳም ስዑር የሚለው የተፈወሰ ቅዳሜ ማለት ነው። ስዕረ ፈወሰ ይላል። ይህንን በሉቃስ ወንጌል ምዕራፍ 13 ቁጥር 12 ላይ ማየት ይቻላል። ተስዕርኪ እምደዌኪ ይላል፣ ከበሽታሽ ተፈውሰሻል ይላል እና ስዕረ ፈወሰ